ወያላ ላይ በመቋጠር እድሜዎትን ከማሳጠር ጨጓሮትን ከማሳረር ሰርቶ ህይወትን መቀየር ኢሉሚናቲ እኮ ናቸው 666 አርቴታ ቡንዲዝም እምነት ነው የሚከተለው በቃ እነሱ ናቸው የሚባሉት ለምን አትውላችሁ ማንቻው በቃ ነው ሞከርነ ጣርነ ምን ላድርግ እኔ ያላሰለሰ ጥረት አድርጌያለሁ እኔ የምለው ማለት ነው ማለት በሱዳን በኩል ስፔን ቅርብ ነች እንዴ ማለት ስፔን ላሊጋ ብንመለከትስ እንደሐሳብ ፕሪሚየር ሊግ ባንመለከት ፕሪሚየር ሊግ ቢቀርስ ሲጀም በአርሰናል ምክንያት ስንቱን ደገፍኩት ቻምፒየንስ ሊግ ላይ ሄድኩ ክለብ ብሩጅ ፌካፕ ምን ካራቦ ሄድኩኝ ስንቱን እኔ ዲቪ እንዲደርሰኝ ብቋጥር ይቀላል እኮ አሁን ዲቪ ደርሰኝ ነበር ይሄ ሁሉ ቋጥሮ እዛ ላይ አፕላይ ባደርግ ለምን ታጓጉናላችሁ ለምንድነው ሁለተኛ ጎል አግብታችሁ ቦርንማውስ እኛን ለምን ታጓጉናላችሁ አርሰናል ላይ መቋጠር ማለት ነው ጀማው እግዚአብሔር ይው ዝም ብለህ ማልፋት ነው ቃ ዝም ብለህ እያወቅ ራስን ማስጨለል ነው አርሰናል አንዴ እንኳን ኦኬ የለም አንዴ እንኳን አትሸነፍም ኡፍ እጭ ባል ነገር ታውቃላችሁ ኡፍ እጭ በቃ አሁንስ ደከመን ኡፍ እጭ ደግሞ ሲያስጠላ